እነሱን አብረሽ እሱ ጋር ሄደ አንተ ቢገሉስ? እሺ ለምንድን ነው የሚገሉኝ? እንዴ ያጋጥማል። አንዳንድ ጊዜ ያለ ነው። አት እንደዚህ ነገር ነው። እነሱ ጋር ለመሄድ ነው ዞር ዞር ልበል ምናምን ብለህ የወጣኸው? እንገርሽ የኔ ፍቅር የነበረውን ብር ለመቀበል ሂጅ እኮ ነው። ቢቀርስ እኔ ብር አልተቀበልኩ ነው ማለት ያንቺ ጣጣ ነው። ድፍት ባደርግ ያንቺ ጣጣ አይደለም ፍቅሬ፣ ያንቺ ችግር አይደለም የኔ ነው። በቃ ያጋጥማል እኮ እንዴ ልጅ ነው። ምንድን ነው? ኧረ ማርያም ምንድን ነው? ኧረ በማርያም እንዴ ምን ነው ፍቅሬ? እንዴ ከኔ ጋር አይገናኝ። ደህና ነኝ። ጣፋጭ እስክትሞት ነው እሺ የምጠብቀው? ምንም አልሆንኩም የኔ ፍቅር። ምንም አልሆንኩም። እስክትሞት ነው እሺ የምጠብቀው? እሺ አንተ ትንሽ ነች፣ ትንሽ ነች። ወይኔ ጉድ! እንዴ ምንድን ነው አንተ? ምንድን ነው ይሄንን ትንሽ አይ ፍቅር ምን ሆነሽ ነው? ወይኔ ፈጣሪ! ትንሽ ነው። ናሽ እዚህ አይነት ሰዎች ጋር ብር ብለህ ትሄዳለህ? ከር ብዬ ነው ማለፍ የምፈልገው እንጂ አንቺ እንደዚህ እድለኛ ነኝ። በቃ ተመስገን ነው የኔ ፍቅር። እንደዚህ እንድትጨነቂ አልፈልግም የኔ ፍቅር። እነዚህ ራሱ እኮ ተናግሬያለሁ። የሆነ ነገር ካለ ደውሉልኝ ብያቸዋለሁ። ወይ ወይ እንዴት ዋልሽ? ዛሬ በሽቲ ታታየ ምሳ ሰርታል። ምሳ ሰርታል? አዎ ወኛል ደክሞኛል። አይዞሽ አይዞሽ የኔ ፍቅር። ምንድን ነው? ወይ በእናትህ በሱቃ ነበረ ዛሬ የሚወርዱ ፍቅር። አመመ ጀርባውን ልትይያል ይቀር እንደዚህ ፊት ለፊት ላይ ይሻላል። ሰላም ሰላም ተናፋቂዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን ፋሚሊ። ይኸው ዛሬ ጠፍቼ ከተወሰነ ጊዜ በኋላ ወደ እናንተ መጥቻለሁ ፋሚሊ። ያው ሲጨነቅ ነው ወደ እናንተ የምመጣ ብዙ ጊዜ። ያው ባለፈውም የኔና የያሚን ጉዳይ አይታችኋል። ያሚ የነበረውን ችግር ለመፍታት ነገሮችን ለማስተካከል እየተሯሯጠች ነው። እኔም ደግሞ ሸክም ሆንኩባት፣ በጣም እያስቸገርኳት ይመስለኛል። በቃ አሁን የተረዳሁት በዛ መንገድ ነው። አትረዳትም፣ ለምንድን ነው አትረዳት እያላችሁኝ ነው። ሳልረዳት እኔ በዛ መንገድ እንዲሄድ የሚያደርገኝ ያው ላይፍ አንዳንድ ጊዜ የራሱ ምክንያት አለውና ከዛ አንጻር ነው ፋሚሊ። በጣም ይቅርታ አድርጉልኝ እና የቤቱን እቃ ሽጬ የተወሰኑትን ነገሮች አድርጌ ከዚህ ሀገር ነበረ መውጣት የፈለግኩኝ። ያንን ደግሞ ለማድረግ የፈለግኩኝ መጀመሪያም ነግሬያት ነበር። እቃ ይሸጥና እኔ እሄዳለሁ፣ ቀኖች የሉኝም ከሰዎች ጋር እነዚህ የሚልኩኝ ሰዎች ተነጋግረን ነገሮቹን አስተካክለን እኔ ለመሄድ አስቤ ነበረ፣ ግን አልተሳካም። ሁሉም ነገር እንደ እግዚአብሔር ፍቃድ ነው። አሁን ደግሞ ያሚ ከመለሰችኝ በኋላ ያው እሷንም ላለማስጨነቅ እሷም ደግሞ ተስፋ እንዳትቆርጥ በሚል ሀሳብ እኔ ነገሮቹን ትቼ የተወሰኑትን ብር እንዲመልሱልኝ ወደ እነሱ ሄድኩኝ። እነሱ ደግሞ ያው በድብቅ ነው እንደዚህ አይነት ስራዎች የሚሰሩት። እኔ ደግሞ ከነሱ ጋር ንግግር አረኩኝ፣ ተደዋወልኩኝ። እኔን ነው ማለት ቦታ ስለያዝክ ሌላ ሰው እንዳንጨምር፣ የኔ ቦታ እንደተጠበቀ ነው። እኛ ሌላ ሰው እንዳንጨምር አንተ እንዴት ነው ቀረውኝ የምትለኝ? ምን ማለት ፈልገህ ነው ሲሉኝ፣ እኔ ደግሞ አጋጣሚ እንደዚህ አይነት አስተሳሰብ እንደዚህ አይነት ችግር ያለባቸው ሰዎች ስላልመሰሉኝ ምንም አልመሰለኝም። ቀጥታ ወደ እነሱ ነው የሄድኩኝ። ምክንያቱም የተወሰነ ብር ስለሰጧቸው እንዲመልሱልኝ ነበር የኔ ሀሳብ ማለት ነው። ጭራሽ ብር መልሰን መጀመሪያ ና አሉኝ። ምንም አልተናገርኩኝም። እኔም ደስ ብሎኝ ነው የሄድኩኝ። በቃ ብሬንም ይመልሱልኛል፣ እኔም በቃ እቀራለሁ። ምንም በቃ ከያሚ ጋር ያሚም ጥሩ ስራ ነው ያገኘች። አጋጣሚ ዛሬ ደግሞ የመጀመሪያዋ ነው ስራው ራሱ ማለት ነው። ከዛ እኔም በጠዋቱ ከእሷ ጋር ተነጋግረን ፍቅር መልካም ቀን ይሁንልሽ ምናምን ብያት እኔም በደስታ ወጣው። ስወጣ የሆነ ቦታ ተቀጣጠርን። እነሱ የሚቀጣጠሩበት ቦታ ያው እናንተም እንደምታውቁ የሆነ ድብቅ የሆነ ቦታዎች ላይ ነው እና ጥፋቴም ይሆናል አውቃለሁ። አንዳንድ ጊዜ ደግሞ ነገሮችን ለማለፍ ምንም ነገር ትሞክራላችሁ። ከዛ አሁን ሄድኩኝ። ሲሄድ ለካ ጀለስ ሌላ ጀማዎችን
ሬዲ አድርጎ እኔ ብቻዬን የሆነ ቦታ ጠበቁኝ። በቃ እንደ ሌላ ጊዜ በኖርማል በደስታ እየሳቁ ምናምን ነበር የሚያወሩኝ። ደስ ብሎኝ ገባው። ቁጭ ብለን ብር ይዘህ መታሉ አለኝ። አይ የምን ብር የምትሄድበትን የተነጋገርነውን። ምክንያቱም እኛ ከአንተ ጀርባ ከኛ ጀርባ በጣም ብዙ ሰዎች አሉ እኔን የምጠብቁኝ፣ ብሬን የምካፈለው ብቻዬን አይደለም ምናምን አለኝ። አይ ከሱ ጋር አይደለም እኔ የፈለግኩኝ የነበረውን ብር እንድትሰጡኝ ነው፣ መቅረት ፈልጌ ነው ጭራሽ አለኝ። እኔ ስጠብቅ እኔ ሌላ ሰው እኮ እንዳላስገባ ስራዬን እኮ ያበላሸው አንተ ነህ። እንደውም ያንንም ብር ጨምረም ነው መቅረት ያለብህ እንጂ አንተ በፈለግከው ሰዓት እቀራለሁ በፈለግኩ ሰዓት ሄዳለሁ የሚባል ነገር የለም። እኔ መጀመሪያ የሚያስገባው ቀብድ ስለሰጠኸኝ ነው አለኝ። ከዛ ምንም እኔም ሌላ ነገር አልተናገርኩኝም። አንዱ መጣ ከጀርባዬ ጭንቅላቴን እንደምንም እንትን አልኩኝ፣ ዝቅ አልኩበት። ከዛ እዚህ ጋር መታኝ። ፋሚሊ ምንም መናገር ይከብዳል። ምንም ያልሆንኩት ነገር የለም ማለት ይችላለሁ። አንዳንድ ጊዜ መቻልም ደግሞ ከምንም በላይ ጥሩ ነው ብዬ ነው የማምነው። ፍጣሪ ነው ያተረፈኝ። ምክንያቱም በጣም ስቃይ የበዛበት ችግሮች ነበሩ። እንደውም ወይኔ ፋሚሊ ገነጣጥ ጀርባዬ በተለይ በስመ አብ እንትን ነው አይደል? አንዳንድ ጊዜ ይደራረባል። በቃ እንዲህ ነው ፈተናዎችም መቻል ነው። እኔ ምንም እንትን አላልኩም። ያው ወንድ ልጅ አንዳንድ ጊዜ የሚያጋጥመውን ነገር ደግሞ እየቻለ ማለፍ ነው። ፋሚሊ ጩኸት ባይኖር ብዬ ውጥ አድርጌ ነው እና አጋጣሚ ሲወጣ የሆነ መኪናም እያለፈ ነበረ። ሰውዬም ክላክስ እያደረገባቸው አስደነገጣቸው። እነሱ ፈርቶ በድንጋጤ ከአንዳንድ ጥሎኝ ወደዛ ሲሯሯጡ እንደምንም ተርፌ እንደውም ቢወጉኝ በጣም ከባድ ነገር ቢጠቀሙ ይጎዱኝ ነበረ። እኔ በቃ መሬት ላይ አንዱ ከጀርባ ሲመታኝ እንደዚህ ወደኩኝ። ከዛ ፊት ለፊቴ ላይ የነበረው ድንጋይ እግሬ ላይ ነው ያረፈውና ምንም ይሄን ያሚ አታውቅም ምን ብዬ እንደማወራት ብላ ምን እንደምታስብ እኔ እንጃ አላውቅም። ከህመሜ በላይ የጨነቀኝ ምን ብዬ ነው ለሷ ማውራት? ምንድነው የምላት? አሁን ፋሚሊ አንዳንድ ጊዜ ለበጎ ነው አውቃለሁ፣ ማለፍ ይቻላል። የሰው ልጅ ደግሞ ያልፋል ፈተናውንም ችግሩንም። ግን የዚህ ደግሞ በጣም ነው የሚያስጠላ። በቃ እሷ ላይም ተደራረበ ነገሮቹ። እኔ እንጃ ልጅቷንም አሰቃየዋት። ወይ አልሆንኩላት ወይ ደግሞ ለራሴ ያልሆንኩ። በጣም የሚያሳዝነኝ ማለት ነው። ከማንም ጋር በፍቅር በደስታ መኖር የምትችል ልጅ ነች እና ምን ላድርግ? አቤት ወይ ፍቅር ወይ ጣፋጭ አይዞሽ 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 ማሪውነት ደከመኝ። ወይ ወይ እንዴት ዋልሽ? ዛሬ በሽቲ ታየቅ ምሳ ሰርታል። ምሳ ሰርታል? አዎ ወኛል ደክሞኛል። አይዞሽ አይዞሽ የኔ ፍቅር ምንድን ነው? ውይ በእናትህ በሱቃ ነበረ ዛሬ የሚወርዱ የራሴ ኃላፊነት። ወደዚህ ወደዛ ስል ነው ያልኩት። የመጀመሪያ ስራ እንዴት ነው? አሪፍ ነው ግን ትንሽ ያደክማል። ማርጌ ወይ እንዴት አልኩ አለሁልሽ። ዛሬ መስከላ አይዞሽ እና ትንሽ ራበኝ እንጂ ራት ስለማልችል ታውቃለህ። አይዞሽ ምን ልስራልሽ? ገና ልትሰራ? አዎ እኔ እኮ በጊዜ የመጣህ መስሎኝ። ምን እያልክ ነው ደግሞ? በሽቲ ውለህ ምናምን እዚህ አልነበርኩኝም። አጋጣሚ አሁን ነው የገባሁኝ። እሺ ቢያንስ የሆነ ነገር ካለ ያለውን ብትሰጠኝ ደስ ይለኛል። እኔ መንቀሳቀስ አልችልም። ይሻላል ማለት የምሬን እኮ ነው። ደከመኝ። ዛሬ ፀሐይ ነበረ ብታይ ማረኝ። ዛሬ እንደመጣ ደግሞ ፋሚሊ ሰላም አላልሻችሁም? ወይ ሶሪ ወዶቼ ምን ይገርካቸው ደቅ ብለህ መቅረትን እየነገርካቸው ወይ እኔ እነግራቸዋለሁ እያልኩኝ አያችሁ። ያው ተስማማልኝ እኮ ነው ፋሚሊ። እኔ ፍቅር ወይ ማለት ወይ ውዴ አይዞሽ እንትን እልልሻለሁ። ይሁን ምንድን ነው? ምንም ዝም ብዬ እሺ በር ላይ ወድቄ
የወደቅከው? ውጭ ላይ ወይ ፈጣሪ አንተ ትንሽ ነች ወይኔ ጉዴ እንዴ ምንድን ነው አንተ ምንድን ነው ይሄንን ትንሽ ነው የምትለው ምን ሆነሽ ነው ወይኔ ፈጣሪ ትንሽ ነው ናሽና ቁጭ በል ጉዴ ፈላ ምን ሆነ ትንሽ ነው ዝም ብዬ ይሄንን እና ትንሽ ነው የምትለው ትንሽ ነው ምንድን ነው እኔ አሞኝ አይደል ዝም ብለው ነው ያሸጉት ያው እንትን እንዳይስ እንዴት አንቺ ደግሞ ምን ሆነሽ ነው አታካብጂ ማሪ ምን ሆነሽ ነው ምን ሆነ ነው እሺ ምን ስታረግ ነው የወደቅከው ወድቄ ነው አጋጣሚ ያን የወደቅከው እሺ ናሽ ቁጭ በል ራስ ያደርጋሉ ቁጭ በል ውይ ቁጭ በል ወይኔ ፈጣሪ ምን ሆነ ነው እሺ ጀርባህን አንተ አውቀህ ነው አይደል ፍቅር ምን ሆነሽ ነው ወይኔ ጉዴ ፈላ እንደዚህ እስክትሆን ድረስ ምን ሆነ ነው ናስቲ ሊያውስቲ ምን ሆነ ወይኔ ጉዴ ማሪ እሺ ቆይ ላሳይሽ የት ነው እሺ የወደቅከው እሺ ደግሞ ታሽጓል ቀስ አድርጊ ማሪ ወይኔ ጉዴ ቀስ አድርጊ ምንድን ነው እንዴ ምን ሆነሽ ነው እንዴ ምን ሆነሽ ነው ፍቅር ምንድን ነው ያስለቅስሽ ምንድን ነው ኧረ ማርያም ምን ሆነሽ ነው ኧረ በማርያም እንዴ ምን ሆነሽ ነው ፍቅር እንዴ ከኔ ጋር አይገናኝ ደህና ነኝ ጣፋጭ እስክትሞት ነው እሺ የምጠብቀው ምንም አልሆንኩም የእኔ ፍቅር ምንም አልሆንኩኝም ያጋጥማል አንዳንድ ጊዜ ያጋጥማል በቃ እሺ ተነስኝ ኧረ ጣፋጭ እንደውም እንደዚህ ስትሆኝ እኮ ነው የሚያመኝ አትጨነቂ እኔ አለሁ በቃ ከዚህ በኋላ ያንቺ ጣጣ አይደለም ፍቅሬ ያንቺ ችግር አይደለም የኔ ነው በቃ ያጋጥማል እኮ እንዲህ ልጅ ነኝ እኮ እንዴ አንዳንድ ጊዜ እኮ ያለ ነው የሰው ልጅ እኮ ይፈተናል ምን ሆነሽ ነው እንደዚህ ትጨነቃለሽ እንዴ እኔ ፍቅር አትጨነቂ እኔ አለሁ ለተወሰነ ጊዜ ነው አንድ ቀን እንደዚህ ሆነ በቃ አታልቅሽ ፍቅር አፈጭ አልቀሳ ይጠበቅብሽ ማነው ሻክም ቤት ይወሰደ ምንድነው ያሉሽ እግር ምንም አልሆነ ምንም አልሆንኩም ማሪ ምንድነው እሺ ያሉት ትንሽ ነው ዝም ብሎ ነው ምን ነው ምን ስትሆን ነው የወደቀው በሆነ ምክንያቶች ያን የወደቀው እሺ ምን ስትሆን ነው እዛ የሆነ ጉዳዩን እኮ ቀስ ብዬ እነግርሻለሁ ብዬ ነው እኮ ማለት እሺ ከሰው ጋር ተጣልተናል አይደለም እሺ ምንድነው እንደዚህ ያደረገ ባለፈው የነበሩ ልጆች ጋር ሄጄ ነበር እነሱን እሱ ጋር ሄደ አንተ ቢጋሉስ እሺ ለምንድን ነው የሚገሉኝ እንዴ ያጋጥማል አንዳንድ ጊዜ ያለ ነው አት እንደ ነገር ነው እነሱ ጋር ለመሄድ ነው ሲራ ዙር ልበል ምናምን ብለ ይወጣው እንገርሽ የኔ ፍቅር የነበረውን ብር ለመቀበል ሄጄ እኮ ነው ቢቀርስ እኔ ብር አምጣልኝ ብያለሁ አይደለም እኔ ብር አምጣልኝ ብያለሁ ከቀረ በቂ ነው በቃ እንዴ ፍቅር እኮ እንደዚህ የምትጨነቂ እኔ አንተ ለብር ብለህ ቢገሉስ እሺ እንደዚህ አድርጎ ከተውኩ ቻንስ ነው በቃ አንዳንድ ጊዜ ያለ ነው የሰው ልጅ እኮ እንደዚህ ነው በቃ እንዴ ፍቅር ሁሉም ነገር እንደዚህ አስጨነቀሽ ትችያለሽ ምን መጨነቅ ነው የምታወራው ቢቀርብኝስ ብሩ ምን ያደርጋል ብር አምጣልኝ ብያለሁ ቢበሉት ተነጋግረናል ደግመህ እነሱ ጋር እንዳትሄድ ብያለሁ በሰላም እኮ ነው ያወሩኝ እኔ እነሱ መጀመሪያ በፍቅር እንዴ በሰላም እንደዚህ ነው ይሄን ገ ይውስቲ በስተውካሉ እኮ ችግር የለውም ፍቅር እኔ ምንም ነገ የሚሻል እኮ ነው ቁስል እኮ ይድናል ጣፋጭ አይምሮሽ እኮ ተመልሶ የሚድን አይደለም አንድ ጊዜ የሰው ልጅ አይምሮ ከተነካ ከባድ አይድንም አይምሮሽ ከተነካ ትጎጃለሽ አይምሮሽ እንደዚህ አድርጎ እስኪልኩ ድረስ አንቺ ጤነኛ ከሆንሽልኝ ችግር የለውም ይስተካከላል እሺ ተነስ ወዴት ነው የምንሄደው ትታያለህ ድጋሚ ታይቻለሁ መድኃኒት ተሰጥቶኛል ፍቅር ከማን ጋር ነው የሄድከው ማን ነው የወሰደ መንገደኛ ነው የወሰደኝ ፍቅር እንደዚህ እኮ እንድትሆኝ አይደለም እኮ አንዳንድ ጊዜ ያለ እንደዚህ አይነት ሰዎች ጋር ብር ብለህ ትሄዳለህ ፈር ብዬ ነው ማለት የምፈልገው እንጂ አንቺ እንደዚህ እድለኛ ነኝ በቃ ተመስገን ነው የኔ ፍቅር እንደዚህ እንድትጨነቂ አልፈልግም የኔ ፍቅር እነዚህ ራሱ እኮ ተናግሬያለሁ የሆነ ነገር ካለ ደውሉልኝ ብያቸዋለሁ አይደለም ለማንም አላወራሁም ለአንቺ ሁላ ማውራት ዝም አሉኝ እነሱም ቢሆን ለአንቺ ማውራት አልፈለኩም እኔ መጀመሪያው ነው ለአንቺ ማውራት አልፈልግም ነበር ግድ ሆኖብኝ ማወቅሽ አይቀርም ነገ ጣፋጭ እንደዚህ እንድትጨነቂ አይደለም ይጨነኝ በእናትህ ታዩ ምንድነው ማርያ ቁስል እኮ ነገ የሚደረግ ሽብሪና በእናትህ ተነስተህ ታየው የት ነው የሄድከው እሺ የት ነው የታከምከው ታየው ጥሩ ሐኪም ቤት ነው የሄድኩት ምንድነው አሉ እሺ
ምንም ወዲቀ ይሄም ይሄው አይተሻላል ታሽጓል እኮ ማለት ተውሽ ቁጭ በል በቃ በቃ አትጨነቂ እኔ ደስተኛ እንድትሆኚ ነው የምፈልገው ምንድነው ያጋጥማል እኔ ዛሬ ጤነኛ ነኝ አይደል ፍቅር የሆነ ነገር በፈጠርስ ምግብ በልተሃል ምንድነው የሰጡሽ መድኃኒት ምንድነው የሰጡሽ የቁስል እንትኖች የሰጡኝ መርፌ ምናምን አልወጉም መርፌ ወቅቱ ደግሞ በጣም ደምቶ ነው የሚመስለው አይደለም አልደማም ጣፋጭ ትንሽ እኮ ነች ትንሽ ነው በጣም እንደዛ አንቺ እንድትጨነቂ አይደለም እኔ ግዴታ ደግሞ እዚህ ጋር አንቺ ማየት ግዴታሽ ነው ነገ እነሱ ጋር ማን ይሄዳል ተነጋግረን እነሱ ጋር ላይ ድጋሚ እነሱ ጋር ዝራ አይደለም ብለኸኝ ተነጋግረን ቢቀርስ ብሩ ይብሉት ሲጀመር እንደማይመልሱልህ እኮ የታወቀ ነው አዎ እነሱ ስትት ብለህ ትሄዳለህ አይ እነሱ እኔን ያወሩበት መንገድ በጣም በጥሩ መንገድ ከዚህ በፊት በፍቅር እንደምንነጋገረው በስራ ጉዳይ በቃና ምንብላቸው መስሏቸው ይሆናል እንደዛ ወይ ፈጣሪ እንደዚህ አይነት ጥሩ ሰው አለ እንዴ ህገወጥ ስራ እየሰራ ጥሩ ሰው የሚባል አለ እንዴ ወይ ፈጣሪ ተይ በቃ አትጨነቂ ነው እኔ እንድትጨነቂ ሌላ ቦታ መታወቃል እሺ ሌላ ቦታ መታወም ይሄ ራሱ ትንሽ ነው ማሬ እንዴ ሆነሽ ነው አታስጨንቂኝ እኔም እኮ እየተጨነኩ እኮ ነው አታልቅሽ እኔ ደስ ብሎኝ እኮ እዚህ ጋር በቃ አንቺ ስራ አግኝተሻል እዚህ ጋር በዚህ መንገድ እንድትመጪ አይደለም የምፈልገው የመጀመሪያ ስራሽ ነው ራስሽን አሳመንኩሽ እኔ ተወኝ እሺ ምን ልስራልክ እሺ ምንም አልፈልግም ምን አሉክ እሺ ምንም አልፈልግም ምንም ትንሽ እኮ ነው ስላካበድኩ ወይ ወደዚህ ተጠጋና ተቀመጥ እሺ እንደዚህ ታስተካከልበት ጣፋጭ በጣም ተጨነቅሽ እኮ እኔ እንደዚህ እንድትጨነቂ አልፈለኩም እኔ መጨነቅ ትላለህ ጣፋጭ ነጊ የተቆረጠ ነው ወይስ ተሰንጥቆ ነው ግን ትንሽ ምግብ በልተሃል መድኃኒቱስ ምንድነው የሚዋጥ እሺ ምን ልስራለሁ ምንም አልፈልግም እኔ ግን ደስ እንዲለኝ ብትታየው እሺ ፍቅር እንዴት ነው የሚታየው እንዴት ታየውትን እንትን መድኃኒት ተሰጥቶኛል እያልኩ እንዴት ነው የሚታየው ታሽጎ እያየሽ እንዴት ነው የሚታየው በቃ አትጨነቂ ተነሽና ምሳሽ ሰርተሽ እኔ ችግር የለውም አንተ የምትፈልገው ነገር ካለ እሺ ልስራ እኔ ምንም አልፈልግም ናሺ ና ተስተካከልና ተኛሽ ወደዚህ አልከው እሺ ይንቀሳቀሳል ያንቀሳቅስልሃል ወይኔ ጉዲ ልንካ ኖርማል ነው ማሪ ምንሽ ነው ኖርማል ነው አታካብጂ አትጠፋው ና እዚህ ጋር አድርገሽ ቀስ ይናክል ቀለል አድርጊሽ ነው ትንሽ ነው ና ፋሚሊዎቼ ዛሬ ያንን ግን አስጨነቅኳት ያላሰበችው ነገር ስለሆነ ታዩ ማለት ፍቅር አመመ ጀርባውን ልትይያል ይቀር እንደዚህ ፊት ለፊት ላይ ይሻላል እና ፋሚሊ ታዩ በቃ ጨንቅሽ ይበጣል አሁን ምግብ ሰርተሽ ፋሚሊዎቼ መልካም ጊዜ ይሆንላችሁ